አንድ ጥያቄ ልጠይቃችሁ። መች ነው ለመጨረሻ ጊዜ ቀኑን ሙሉ ቢዚ ሆናችሁ ቀኑን ሙሉ ብዙ ስራ አሰሩላችሁ ማታ ላይ ግን ምን እንደሰራችሁ ታዩ አንድ እንኳን ደህና ነገር አልሰራችሁ? ተማሪ ሆናችሁ 5 ሰብጀክት እያጠናችሁ አንዱም ላይ ሰክሰስፉል ሳትሆኑ ቀርታችሁ ሊሆን ይችላል። ቪዲዮ ኤዲተር ሆናችሁ ከተለያየ ክላይንት ጋር እየሰራችሁ ከሁሉም ጋር ሳትስማሙ ቀርታችሁ ሊሆን ይችላል። እናንተ ሰነፍ ሆናችሁ አይደለም፣ የተለያዩ ነገሮችን በአንድ ለማድረግ ስለምትሞክሩ ነው። ለምሳሌ በፀሐይ ብርሃን ተጠቅማችሁ አንድ ወረቀትን ለመቅደድ ካሰባችሁ የሆነ ሌንስ ከላይ ታደርጉበታላችሁ። ይህንን ሌንስ ከላይ ካረጋችሁት የዚህ ሌንስ ፓወር በትንሹ ነው እዚህ ላይ ይመጣው። ዳት ሚንስ አንድ ቦታ ላይ አተኩሮ ወቅቶ ሊቀድ አይችልም። ግን ይህንን ሌንስ ደግሞ ከዚህ ጋር ካረጋችሁት በቅርበት ካረጋችሁት አንድ ቦታ ላይ ያደርግና ያን ነገር ይሸረሽረዋል፣ ይበሷል ማለት ነው። ለእኔ ሰራለኝን ፕሮዳክቲቭ የሚያደርገኝን አሪፍ ጎል ማወጣበትን መንገድ እንገራችሁ። አንደኛ ከአንድ በላይ ጎል ካስቀመጣችሁ በአንድ ታይም ጎል የላችሁ ማለት ነው። ሲጀመር ፕራዮሪቲ የሚለው ቃል ፕሉራል የሆነ ቨርዥን አልነበረውም። ፕራዮሪቲ ብቻ ነበር ይባላል። አሁን ላይ ግን ፕራዮሪቲስ እንላለን ወይ ደግሞ ብዙ የምናስቀድማቸው ነገሮች እንላለን። የምናስቀድመው ነገር ግን መሆን የሚችለው አንድ ነገር ብቻ ነው በአንድ ጊዜ። ዋረን በፌት ያለው አንድ በጣም ያስገረመኝ ነገር አለ። ሪል ሰክሰስፉል ፒፕል ሴይ ኖ ቱ ኦልሞስት ኤቭሪቲንግ። ለአንዳንድ ነገሮች ኖ ይላሉ አይደለም ያለው፣ ኦልሞስት ለሁሉም ነገር ኖ ይላሉ። ይሄ ማለት ነው አንድ ጎል ኖሯችሁ እየተንቀሳቀሳችሁ ሌላ ሰው መጥቶ የሆነ ነገር ቢላችሁ ወይ ደግሞ እናንተ ራሱ የሆነ ነገር አይዲያ ብታመጡ ያንን ነገር ፈጽሞ አለመቀበል ማለት ነው። ለምሳሌ ግራፊክስ ዲዛይነር ከሆናችሁና በአንድ ታይም አዳዲስ ክላይንቶች ማግኘት ከፈለጋችሁ፣ አዳዲስ ሶፍትዌሮች መማር ከፈለጋችሁ፣ አዲስ ስኪል መማር ከፈለጋችሁ ሁሉንም ባንዴ ማድረግ አትችሉም። ሁሉም ላይ ፌል ነው የምታደርጉት። ሁለተኛ እያንዳንዱ የምታደርጉት ነገር ሂድን ኮስት አለው። እኔ እንዳስተዋልኩት ነገር ቢዝነስ ላይ ብዙ አይዲያ ይመጣላችኋል። የሆነ ስራ እየሰራችሁ 100-200 አዳዲስ አይዲያዎች ይመጣላችኋል። ሁሉንም እያመጣችሁ የምታገብሩ ከሆነ ሁሉም ኮስት አለው። ለምሳሌ ቪዲዮ ኤዲተር ከሆናችሁና ኒሻችሁን በየጊዜው የሚቀያየሩ ከሆነ በየ2 ወር የምትሰሩት ነገር የሚቀያየሩ ከሆነ ከዌዲንግ ቪዲዮዎች ወደ ሶሻል ሚዲያ ቪዲዮዎች የሚቀያየሩ ከሆነ የሆነ አይነት ነገር እያጣችሁ ነው። አንድ ስራ ላይ ያለ ሰው ከሆነ ነገር ወደ ሆነ ነገር ስራው ላይ ያለውን ኦፕሬሽኑ ሲቀይር የሆነ ነገር ሉዝ ያደርጋል። ለምሳሌ ሰራተኛ ሲጨምር የሰራተኛ ወጪ ይጨምርበታል። ግን ምን አስበው ነው? የተሻለ ብር አገኛለሁ ብሎ ነው። ቢዝነሳችሁ ላይ ግን 10 የብዙ ቼንጆች የምታደርጉ ከሆነ ሁልጊዜም የሆነ ነገር እየቀነሳችሁ ነው የምትሄዱት። ያ አገኛለሁ ብላችሁ የምታስቡት ነገር ላታገኙት ትችላላችሁ። ኦዲየንሳችሁ ማን እንደሆናችሁ ሳያውቅ ምን እንደምትሰሩ ሳያውቅ ከስራችሁ ልትወጡ ትችላላችሁ። ሌላኛው ደግሞ የያዛችሁት ጎል ለቢዝነሳችሁ እድገት ምንም ላይጠቅም ይችላል። ለምሳሌ ዲጂታል ማርኬቲንግ ኤጀንሲ ስታርታፕን ከጀመርኩኝ በኋላ እስከ ትንሽ ጊዜ ድረስ ያው በኖርማል ኦፕሬሽን ነበር የምንሄደው። ከሆነ ጊዜ በኋላ ኢምፕሩቭ ማድረግ ፈለኩኝ። ኢምፕሩቭ እያደረኩ የነበረው ጎል አድርጌ ያስቀመጥኩት ነገር ፕሮዳክሽኑን መጨመር፣ ቪዲዮ ኳሊቲ መጨመር፣ ቪዲዮ ኤዲት መጨመር ነበር። ይሄ ግን ትክክለኛ ጎል አልነበረም። በኔ ስራ ላይ በደንብ ያደጉ ሰዎችን ሳይ እነሱ አኳየር እያደረጉ የነበረው ነገር ስኪል ነው። እንዴት ነው ለክላይንቶቻቸው ሪዛልት የሚሰጡት የሚለውን ነበር አኳየር እያደረጉ የነበረው። እኔ ደግሞ እያደረኩ የነበረው ፕሮዳክሽን ላይ ነበር እየተጨነኩ የነበረው። this means ጎል አድርጌ ይዤው የነበረው ነገር ለቢዝነስ የማደግ ምንም ጥቅም አልነበረው። ጃክ ዶርሲ አንድ ያለው ነገር አለ፣ make the details perfect። ጥቃቅኖቹ ነገሮች ፐርፌክት አድርጓቸው፣ limit the number of details። እነዛን ዲቴሎች ደግሞ ትንሽ አድርጓቸው። ይሄ ማለት ለስራችሁ፣ ለኑሯችሁ፣ ለቢዝነሳችሁ የሚጠቅመውን ነገር ለይታችሁ ታስቀምጡና ከዛ በዛ ስራ ያሉ ዲቴሎች ላይ በደንብ መስራት ማለት ነው። ስለዚህ አሪፍ ጎል እንዲኖረኝና ፕሮዳክቲቭ እንድሆን ምን ማድረግ አለብኝ ካላችሁ እኔ የሰራልኝ ነገር የሆነ ሰዓት ላይ ትምህርቴን፣ ስራዎቼን፣ ሁሉም ነገር ኦርጋናይዝ ለማድረግ ኖሽን ላይ መክተት ጀመርኩ። ከዛ በኋላ አንድ ነገር ይጠይቃል ኖሽን ላይ የ6 ወር ወይ ደግሞ የ3 ወር ጎልህ ምንድን ይላል። እዛ ላይ ጎሎችን ሲጽፍ የሆነ ሪሊፍ ነው የተሰማኝ። እያንዳንዱ የነበረው ሀሳብ እዛ ላይ ጻፍኩት። ከዛ በኋላ አንድ ፕራዮሪቲ ጎል ማስቀመጥ ነበረብኝ። ከነዚህ ውስጥ ከአንድ ዓመት በኋላ ቢዝነሴ ላይ፣ ስራዬ ላይ፣ ትምህርቴ ላይ ብጠቀመው ትልቅ ለውጥ ያመጣል ብዬ ማስበው አንዱን ለይቼ አወጣው ማለት ነው። ጎል አውጥቶ ከዛ ጋር ስቲክ አድርጎ መቆየት በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? ያንን ጎል ስታደርጉ ብዙ ሌሎች ነገሮች መተው አለባችሁ። ስለዚህ ነገር ስቲቭ ጆብስ ያለው ነገር ልንገራችሁ። Focus does not mean saying yes to your goal. It means saying no to every other good idea. ስለዚህ ስቲቭ ጆብስ እንዳለው ፎከስ ማለት አንዱን አይዲያ መርጣችሁ ሌሎች የሚመጡላችሁን አይዲያዎች መተው ማለት ነው። ይሄ ቪዲዮ አንድ ግብ አለው። እናንተ አሪፍ ጎሎችን እንድታወጡ ማገዝ ነው። ያን ነገር እንድታደርጉ ካገዛችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ።